ሻሎም ቅዱሳን የጌታ ሰላምና ጸጋ ምሕረቱና ቸርነቱ ለእናንተ ይብዛ። ውስጤ ላይ አንድ መዝሙር ዘምራለሁ። እንግዲህ ያውቃል የልቤን ማን ያውቃል፣ የውስጥ ስብራቴን ማን ይጠግነዋል። በቆሰልኩኝ ቦታ እንጨትን ወርዋሪ አዛኝ የሚሆን ጠፋ ሁሉ ሰው ወጋሪ በቁሙ ቀባሪ። ጃና ማሺካ ፖራ ጄኒያ ቬኒያ ዊና ማና ጂና ማሺካ ኢየሱስ ያድናል። በሐዘን ብደሰት የልቤን ማን ያውቃል፣ የልቤን ማን ያውቃል፣ የውስጥ ስብራቴን ማን ይጠግነዋል። በቆሰልኩኝ ቦታ እንጨቴን ወርዋሪ አዛኝ የሚሆን ጠፋ ሁሉ ሰው ወጋሪ በቅሙ ቀባሪ። እኔስ ማን አለኝ ያለ ጌታ፣ እርባት ስጠኝ ለፍታኝ ያለኝ ቦታ። እኔስ ማን አለኝ ያለ ጌታ፣ ጀርባ ትስጠኝ ለፍታኝ ያለኝ ቦታ። ናለኝማ ናለኝማ እረክቼ አልኖርም ያላንተ። ናለኝማ ጌታዬ፣ ናለኝማ ደስ ብሎኛል ውልም ያላንተ። ሃሌሉያ ኢየሱስ ያድናል። ጃና ማሺካ ፖራጂኔ ቢኒ ክብር ለጌታ ይሁን። ማቴዎስ ወንጌል ላይ ምዕራፍ 14 ከቁጥር 30 ላይ የሚገርም የእግዚአብሔር ቃል አለና እዛ ቦታ ላይ ማለት ነው በጣም ብዙ ኢየሱስ ክርስቶስ ጋር የነበሩ ደቀ መዛሙርቶችን ታገኛላችሁና ጌታችን ኢየሱስ ክርስቶስ ጋር ከአምላክ ጋር ከጌታ ጋር ከመሪያቸው ጋር እና ከተስፋቸው ሕይወት ከሆነው ሁሉን ከሚችለው አምላክ ጋር ሁሉን ችሎ ማለት ነው ብዙ ድንቅና ታምራትን ሲያደርግ በቀን አይተዋል። 5 እንጀራ 2 ዓሣ ለ5,000 ሕዝብ ማለት ነው። 5,000 ሕዝብ ማለት በአይሁድ ባህል ማለት ነው ሴቶች እና ሕፃናት ሳይቆጠሩ ወንዶች ብቻ ማለት ነው። እና 12 መሶብ አንስተዋል። እንግዲህ 5 እንጀራ ማለት እኔ እንግዲህ ያደኩበት አካባቢ እንግዳ ሲመጣ ለአንድ ሰው እንኳን የሚቀርበው ከ5 እንጀራ በላይ ነው። እኔ እናቴ እንጀራ ታቀርባለች 2 እንጀራ ለአንድ ሰው ወይ 3 እንጀራ። መሶብ ትሪ መታየት የለበትም፣ ሞልቶ ነው የሚቀርበው። አንድ ሰው ሆነ 2 ሰው ሆነ ግን ትሪ እንጀራ ሞልቶ ነው። 10 እንጀራ ሊሆን ይችላል ለ2 ሰው የሚቀርበውና እንደዛ አይነት አካባቢ ነው ያደኩትና አውቀዋለሁ። እና 5 እንጀራ ማለት ነው 5 እንጀራ ማለት ነው በጣም በሚገርም ሁኔታ 12 መሶብ ተርፎ አይተው ተደንቀው በቃ በጣም በቃ ፍርፉት የሆነ በቃ በጣም ከባድ እምነት ውስጣቸው ላይ እንግዲህ የሚሰማቸው ደስታ የሚሰማን ነገር እንግዲህ እናውቃለን። የሆነ ነገር ሲሆን ማለት ነው ለሰውም ሆነ ሲሆን ምን ያህል ደስተኞች እንደሆነ በደንብ አድርገን እናውቃለን። እና ክብር ለጌታ ይሁን። ግን እነዚህ ሰዎች ጌታችን ኢየሱስ ክርስቶስ በኋላ ላይ በዛው በቃ ሻሎም እያሉ ሳፕራይዝ በቃ ሊሳን እያወሩ እየተደነቁ ሃሌሉያ እያሉ የዋሉ እነ ጴጥሮስ ደቀ መዛሙርቶች ማለት ነው ወደ ኢየሱስ ክርስቶስ ወደ ማዶ ተሻገሩ። ጃና ማሺካ ፖራጂን ያፌኒ ጂሰስ ኔም ኢየሱስ ያድናል። ቅዱሳን
ካፖራ ጄኒ ቬኒ ዊና ማና ጂና ማሺ ካፖራ። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለጌታ ይሁን። ይሄ ድንቅና ታምራትን በጣም በቃ እንትን ሆኖ የዋሉት ደቀ መዛሙርቶችን ምን እንደገጠማቸው ልንገራችሁ። በጣም ያላሰቡት ነገር ገጠማቸው። በጣም ያላሰቡት ነገር ከአምላክ አጠገብ በእግዚአብሔር ትእዛዝ ቀን ላይ ይህን ያህል የእግዚአብሔር እጅ እያዩ በህይወታቸው የዋሉ ሰዎች ያላሰቡት ነገር ገጠማቸው። እሱ ምንድን ነው? ሞት ማለት ነው። የሚገላቸው የሚያጠፋቸው ነገር መጣ። ገዳይ ገጠማቸው። ምክንያቱም እጅግ ደስተኛ በቃ እጅግ ከፍተኛ የሆነ የክብር ጥግ ላይ የዋሉ ሰዎች ማለት ነው። ከሰዓት ላይ ደግሞ ወይም ወደ ማታ አካባቢ ቀን እንደዚህ በጣም በክብር ጥግ ላይ የዋሉ ሰዎች ማታ ላይ ደግሞ እጅግ የውድቀት ጥግ ማለት ነው። በጣም ማለት ነው። እነዚህ ሰዎች እንዴት ይሄ ህይወት ገጠማቸው? እግዚአብሔር አብሯቸው እያለ ይህን ያህል ታምራት ያደረገው አምላክ እያለ ተሻገሩ ብሎ ቃል ሰጥቷቸው እያለ ምን ገጠመ? ማዕበል፣ አጥፊ፣ ገዳይ፣ ተስፋ አስቆራጭ እና የተሳፈሩባት መርከብ ተናወጠች። የሚያናውጣቸው ነገር ገጠማቸው። የሚያናውጣቸው ነገር ገጠማቸው። ስለዚህ ወዮ አሉ። በቃ ጠፋን አሉ። ጮሁ፣ አለቀሱ። ጨለማ አለ፣ ምሽት አለ፣ ብርድ አለ፣ አውሎ ንፋሱ አለ፣ የተሳፈሩበት መርከብቷ ሁሉ ነገር በቃና መስጠም ጀመሩ። ወዮ አሉ። ጌታ ሆይ ስንጠፋ አይገድህምን አሉ። ክብር ለጌታ ይሁን። ኢየሱስ ክርስቶስ በፈሩት ጉዳይ ላይ እንደገና መጣ ማለት ነው። እንደገና ይመጣል ዛሬ ጌታ። አሜን። ክብር ለጌታ ይሁን። ዛሬ በህይወታችን እግዚአብሔር እንደገና ይመጣል። ዛሬ በህይወታችን እግዚአብሔር እንደገና ይመጣል። እያመለከን ክብር እያየን አብሮን ያለውን የእግዚአብሔርን ክንድም እያየን ማለት ነው። በህይወታችን እንደገና ደግሞ በገጠመን ጉዳይ እግዚአብሔር እንደገና ይመጣል። ዛሬ እዚህ ቦታ ላይ ላይቭ ላይ ማለት ነው እኔን የምትከታተሉ ሴቶች፣ ወንዶች፣ ወጣቶች፣ ወንድሞቼ እግዚአብሔር ለኛ እንደገና ይመጣል። ለኔ እንደገና ይመጣል። ላንተ እንደገና ይመጣል። ላንቺ እንደገና ይመጣል። አባቴ ላንተ እግዚአብሔር ዛሬ እንደገና ይመጣል። ጃና ማሺ ካፖራ ጄኒ ቬኒያ ሂድ ተብለ ክብር ትላንት አይተ እግዚአብሔርን እያመለክ ዛሬ የገጠመ ዛሬ ተናወጠ፣ ዛሬ ነገር ተናውጧል፣ ዛሬ ነውጥ ውስጥ ነው። እግዚአብሔር እንደገና ይመጣል። እንደገና ያስደንቃል። የተነሳብህን በህይወት ላይ ማለት ነው የተነሳውን የትኛውን ወጀብና ማዕበልን እንደገና ይገስጻል። እንደገና ጸጥ ያደርግሃል። እንደገና ያሳርፍሃል። እንደገና እግዚአብሔር ወደ አንተ ይመጣል። እግዚአብሔር እንደገና ወደ አንቺ ይመጣል። ኢየሱስ ያድናል። ክብር ለጌታ ይሁን። እሱ ብቻ አይደለም እና በዚህ በአንደኛ የቀኑ አለ። ሁለተኛ ደግሞ እግዚአብሔር አሁን በዚህ ጉዳይ ላይ አሁን በጣም በተጨነቀው ጉዳይ ላይ ጴጥሮስ እናያለን እና መምጣቱን የኢየሱስ መምጣት አሁን እጅግ በተጨነቀው ጉዳይ ላይ ኢየሱስ ክርስቶስ መገለጡና ይሄ አሁን ሊያጠፋቸው ሊገላቸው ያለው ነገር እንደገና ደግሞ ተስፋ የሰጣቸው አምላክ እንደገና ሕይወትን የሰጣቸውን አምላክ እንደገና ተደነቀና ዋው አለ። ዋው አለ። እምነቱ ፉል በቃ ፉል ሆነ ማለት ነው። በቃ ሞላ። የእምነት ጥግ ውስጥ ገባና ጴጥሮስ እንደዚህ አለ፣ አንተስ ከሆንክ ካለ ኢየሱስ ክርስቶስ በውሃ ነው እንግዲህ ተራምዶ መጥቶ ያዳናቸውና በፈሩት ጉዳይ ላይ በቃ አንተ ከሆንክ እኔንም እዘዘኝ አለ። እኔንም ምን አድርገኝ? እዘዘኝ፣ እዘዘኝ፣ እኔም ወደ አንተ እመጣለሁ አለ። እመጣለሁ፣ እዘዘኝ አለ። እዘዘኝ ስል ቁጥር 30 ላይ ማለት ነው የምናየው ቃል ስለ ጴጥሮስ ነው። ስለ ጴጥሮስ ነው። አሁን እኔ ዋናው ታርጌት አድርጌ መናገር ለእናንተ የሚፈልገው ስለ ጴጥሮስ ነው። ጴጥሮስን እንየው እስቲ።
ጴጥሮስን እንየውና የጀመረውን የእምነቱን ጅማሬ በቃ ያለው የስሜቱ የመነሳቱን ስሜት እንየው። በእግዚአብሔር የመታመኑን ስሜት እንየው። ማለት እግዚአብሔር ላይ ምን ያህል ጥግ የሆነ እምነት በውሃ ላይ ለመሄድ መዘጋጀቱን ማለት ነው። ውሃ ማለት መንገድ የለውም። እንግዲህ የገባ ሁሉ የሚሰጥምበት ነው። እንግዲህ ሁላችን እናውቃለን። በውሃ ላይ ካለጀርባ የሰው ልጅ በተፈጥሮ ውሃ ላይ ሲራመድ አላየውም። እኔ በራሴ በኩል አላየውም። እና እንግዲህ ይሄን ጴጥሮስ ማለት ነው ኢየሱስ ክርስቶስ አምላክ በሄደበት መንገድ ለመሄድ ምን ያህል የኢየሱስ ክርስቶስን የእምነት ጥግ ነው የደረሰው እዛ ጋር ብዬ አስባለሁ። የእግዚአብሔር ልጅ የኢየሱስ ክርስቶስ የእምነት ከፍታ ላይ ነበረ በሰዓቱና ጀመረ። ጉዞ ሲጀምር አሁንም ሁለተኛ ቻሌንጅ ስንተኛ ቻሌንጅ ላይ ናችሁ ቅዱሳን? ስንተኛ ቻሌንጅ ላይ ናችሁ? አይዟችሁ፣ በየትኛውም ቻሌንጅ እግዚአብሔር ይመጣል። 10 ይሁን 5 ይሁን ግን አምላካችሁ እግዚአብሔር በየትኛውም ቦታ ላይ አለ። በየትኛውም ጊዜ ሊመጣል። ኢየሱስ ያድናል። ጴጥሮስ ሁለተኛ ቻሌንጅ ማለት ነው ምን ሆነ? ማዕበሉ እንደገና ፈተነው። እንደገና የሚሄድበት ውሃው ፈተነው ማለት ነው። ምን ማድረግ ጀመረ? ጉዞ ፈተነው፣ መንገዱ ፈተነው፣ መስጠም ጀመረ ይላል። መስጠም ጀመረ። አቃተው፣ መሄድ አቃተው፣ መድረስ አቃተው። ወደ ማን? ወደ ኢየሱስ ክርስቶስ። ዛሬ ወደ እግዚአብሔር ወደ ኢየሱስ መሄድ አቅቶናል አይደል? ወደ እግዚአብሔር መንግስት ወደ ኢየሩሳሌም መድረስ አቅቶናል። ወደ ኢየሩሳሌም ወተትና ማር ወደምታፈስበት ወደዛች ሀገር መሄድ አቅቶናል አይደል? ትጥቃችን መንገድ እየተፈታ ነው አይደል? እምነታችን መንገድ እየጎደለብን ነው አይደል? የሚያገኘን ሁሉ እምነታችን የሚያጎል ሆኗል አይደል? ቅዱሳን ኢየሱስ ያድናል። ኢየሱስ ያድናል። ክብር ለጌታ ይሁን። ጃና ማሺካ ፖረጂኒያ ቬኒያ ዊና ማና ጂና ማሺካ ፖረጂኒያ ቬኒያ ክብር ለኢየሱስ ይሁን። ወደ ኢየሩሳሌም ወደ ተስፋይቱ ምድር ወደ ኢየሱስ ክርስቶስ ወደ ምንሄድበት መንገድ ና ወዳለን ጌታ፣ ናይ ወዳለሽ ጌታ፣ ወደ አስጀመረን የክርስትናችን መሰረት የሆነው ፍጻሜያችን የሆነው ጅማሬያችን ወደ ሆነው ወደ ኢየሱስ ክርስቶስ መድረስ አቅቶን ብዙ ንፋሶች እየመጡ ትጥቃችን እያስፈታ አሁን አንድ ነገር እንላለን። ወንድሞቼና እህቶቼ ሆይ ዛሬ በክርስቶስ ኢየሱስ ስም እምነታችሁን አንድ እምነት እንድናነሳ ባላችሁበት ማለት ነው ልትሰጥሙ ልትሞቱ አሁን ማለት ነው በመጨረሻው ሰዓት ኢየሱስ ያድናል። እንደርሳለን በሉ። እንደርሳለን እና ወደ አለኝ ጌታ ደርሳለሁ ብሉ። ወደ ኢየሱስ የእምነቴ ጅማሬ ወደ ሆነው ፍጻሜም ወደ ሆነው ና ብሎ ወደ አስጀመረኝ አሁን በህይወቴ በኢኮኖሚ መስለ በኑሮ መስለ ፖለቲካ መስለ የገጠመህ የትኛውም ቻሌንጅ አውሎ ንፋስና ማዕበል እኔ ልታስቀረኝ አትችልም በሉ። አሁንም ጩሁ። እዛ ጋር ጴጥሮስ ዝም አላለም ማለት በመጣው ንፋስ ላይ እጅ አልሰጠም። ይወላችሁ ዝም አላለም፣ ጮኸ ይላል። ጌታ ሆይ አለ ስጠፋ አይገድህምንም ወይ አለ። ስንጠፋ አይገድህምንም ወይ? ኢየሱስ ክርስቶስ ስንጠፋ ይገደዋል። እኔ ስጠፋ ይገደዋል። ኢየሱስ ክርስቶስ ስንጠፋ ዝም ብሎ አያየን። ጃና ማሺካ ፖራጄ የፊኔ ቅዱሳን ጃና ማሺካ ፖራ እኔና እናንተ የምናመልከው አምላክ እግዚአብሔር ስንጠፋ ዝም ብሎ አያየንም። ወንድሞቼ ጴጥሮስ ዝም አላለም። ምክንያቱም ወደ ኢየሱስ ነው እና ወደ አለው ጌታ ነው ጉዞ ማለት ነው።
ግን አሁን መንገዱ የጀመረበት አምኖ የጀመረበት መንገድ ሁሉ አሁን ልክ አይደለም። መንገዱ መስጠም ነው የጀመረው። አሁንም አጥፊው ነው የመጣው። አሁንም ገዳይ ነው የመጣው። አሁንም ወደ አሰበበት እንዳይደርስ ማለት ነው። ወደ ማን? ወደ ናዝሬቱ ጌታ ኢየሱስ ወዳለው ጌታ እንዳይደርስበት ማለት ነው። አሁንም ቻሌንጅ ነው የመጣው። ፈተና ነው የመጣው። ትጥቁን መንገድ የሚያስፈታ ነው የመጣው። የሚያስቆም ነገር ነው የመጣው። ተስፋ የሚያስቆርጥ ነገር ነው። አሁንም እንደገና በሁለተኛው ቻሌንጅ ጴጥሮስ እንደዛ ነው የመጣው። ጃና ማሺካ ፖረጄኒያ ፔኒያ ኢየሱስ ያድናል። ቅዱሳን ሆይ ስንጠፋ በየትኛውም ሁኔታ ውስጥ ሁኑ፣ የትኛውም ነገር ይስጠማችሁ፣ በዚህ ሰዓት ተሰጠሙ። ምክንያቱም ኃጢአት ሁላ ሊሆን ይችላል። አይደለም ሌላ ኢኮኖሚ ተውት፣ በኃጢአት እንኳን ሰጥማችሁ ሊሆን ይችላል። ግን ስጠፋ አይገድህም ወይ በሉት። እዛው ባላችሁበት ሆናችሁ ባቃተባችሁ፣ በተሰጠማችሁ፣ በገባችሁበት ቦታ ላይ ሆናችሁ ማለት ነው ስጠፋ አይገድህም ወይ ኢየሱስ በሉት። እኔ ዝም አትበሉ ነው የምላችሁ። ዝም አትበሉ ነው የምላችሁ። ኢየሱስ ያድናል። ኢየሱስ ክርስቶስ ዝም አላለም። ጴጥሮስ ማለት ነው አንተ እምነት የጎደለህ አለው። እምነት አዎ ያጎላል። ንፋስ ያጎላል። ማዕበል ያጎላል። እምነት የሚጨምር ነው፣ እምነት የሚቀንስ ነው፣ እምነት የሚሞላ ነው፣ እምነት የሚጎል ነው። ስለዚህ እምነት ጎደለው። አዎ ጎደለው። ምክንያቱም ያጎደለው ስጋ ለባሽ ነው፣ ሰው ነው። የገጠመው ቻሌንጅ ከባድ ነው እና ይሄ ቻሌንጅ እምነቱን ቀነሰው። ኦልሬዲ ጎደለ ማለት ነው። ስለዚህ እጅ ሰጠ። አሁን እጅ ሰጥቶ ግን ዝም አላለም። ሲጠፋ አይገድህም ወይ የኔና ያንተ አምላክ እግዚአብሔር ማለት ነው ስንጠፋ ዝም የሚል አምላክ አይደለም። ቅዱሳን ሆይ እግዚአብሔር ማለት ነው ስንጠፋ ዝም የሚል አምላክ አይደለም። ስለዚህ ወንድሜ ሆይ በየትኛው ማለት ነው በሰጠመህ ጉዳይ ላይ ሆነ በየትኛው በተያዝክበት ነገር ላይ ሆነ አይደለም ሌላ ጭንቀት፣ አይደለም ማጣት፣ አይደለም ሌላ በኃጢአት ቀንበር ውስጥ እንኳን ሆነ ማለት ነው ወደ እግዚአብሔር ጩህ ነው የምልህ። ጩህ። ጴጥሮስን ደርሶ ያወጣ ያ ጌታ ማለት ነው ዛሬም አንተንም ካለህበት ማለት ነው ደርሶ ማለት ነው ከሰጠመበት ሊሰጥም ከደረሰበት ማለት ነው ሊያጠፋ ካለበት የናዝሬቱ ጌታ ኢየሱስ መጥቶ ያወጣናል። እኔን ካለውበት ያወጣኛል፣ አንተንም ካለህበት ያወጣል። ስንጠፋ እስቲ ሁለት ጊዜ ሶስት ጊዜ እንዲህ እንላለን ከኔ ጋራ ጌታ ሆይ ስጠፋ አይገድህም ወይ? ጌታ ሆይ ስጠፋ አይገድህም ወይ? ጌታ ሆይ ስጠፋ አይገድህም ወይ? አሜን። ወጥተናል። የጌታ ሰላምና ጸጋ ለእናንተ ይሁን። ወጥታችኋል። ስለዚህ አሁን ካላችሁበት ወጥታችኋል። ክብር ለጌታ ይሁን። ሼር ኮፕሊንግ አርጉ። ቅዱሳን ሼር አድርጉ። የገባችሁት ያክል ሼር ኮፕሊንግ አርጉ፣ ብዙ ሰዎች ጋር እንዲደርስ ማለት ነው። ጌታ ኢየሱስ ዘመናችሁን ይባርክ። ወጥታችኋል። ኢየሱስ ክርስቶስ ደርሳችኋል። እጆቻችሁን ይዟችኋል። ክብር ለጌታ ይሁን። ፕሮፌት ተዋበች ይባላለው። ሻሎም። አበረታቱኝ። በብዙ ንፋስ አውሎ ንፋስ ቻሌንጅ ውስጥ ጌታን አገለግላለሁ። አበረታቱኝ። ሼር ኮፕሊንግ አድርጉ። ይሄ መልእክት እንዳያመልጥ ለብዙ ሰው ማለት ነው አድርሱ። ወጥታችኋል። ክብር ለጌታ ይሁን። አሜን።